የብዙ የአማኞች ፈተና መጠበቅ፣ እግዚአብሔርን መጠበቅ፣ ተስፋ ቃልን መጠበቅ፣ እምነትን መጠበቅ እጅግ በጣም በህይወታችን ትልቁና ብዙ ክርስቲያኖች የሚፈተኑበት እግዚአብሔርን በመጠበቅ ጥሎ የሚሄዱ ብዙ ናቸው፣ ኮብልሎ የሚሄዱ ብዙ ናቸው። ማን ነው ተስፋ ቃሉን ጠብቆ የሚያስፈጽም? ማን ነው በመከራው በችግሩ ውስጥ ላይ እግዚአብሔርን የሚጠብቅ? ዮሴፍ ህልም ሲያይ አንድ ነገር በልቡ አስቦ ነበር። ታላቅ እሆናለሁ የሚል ሐሳብ ነበረበት። መቼም ማናችሁም ብትሆኑ አንድን ነገር ተስፋ ስታደርጉ ያ ነገር በህይወታችሁ ወዲያው የሚሆን ይመስላችኋል። ጌታ ኢየሱስ ይባረክ። ለምሳሌ የታላቅነት ፍጻሜው ግን ከ13 ዓመት በኋላ የሚፈጸም ታሪክ ነበር። የዮሴፍ ህልምና የዮሴፍ የታላቅነት ጉዞ የ13 ዓመታት በኋላ የሚፈጸም ታሪክ ነው። ታውቃላችሁ፣ በህይወት ውስጥ ላይ ዮሴፍ በብዙ መከራና ህይወት ውስጥ ወገኖች አልፏል። አንቺ ወይንም አንተ በምን አይነት መከራ ውስጥ እያለፋችሁ እግዚአብሔርን እየጠበቃችሁ ነው? ተስፋ ቃሉን እየጠበቃችሁ ነው? ጸሎታችሁን እየጠበቃችሁ ነው ያላችሁት? ስለዚህ ዮሴፍ በህይወቱ የተፈጸመው ከ13 ዓመት በኋላ ነው። ግን ወደዚያ መንገድ የሚወስደው መንገድ ቀጥታ አልነበረም። ወደ ስኬቱ ወደ ታላቅነቱ የሚወስደው መንገድ ወገኖቼ ቀጥታ መንገድ አልነበረም። ጠመዝማዛ ነው፣ አባጣ ጎርባጣ ነው። ብዙ የማይመች ነገር በዮሴፍ ህይወት ነበር። ዛሬ አንቺ እንደምታልፊው፣ ዛሬ አንተ እያለፍክ እንዳለሁ ስትጠብቅ ሰው ሁሉ አልፎ የሄደ ይመስልሃል። ሰው ሁሉ ከፍታ ላይ የቆመ ይመስልሃል። ህልም ይዘሃል፣ ተስፋ ይዘሃል፣ ቃል ይዘሃል። ነገር ግን ወደ ኋላ ቀርተሃል። በብዙ ችግር ውስጥ ነው ያለኸው። እግዚአብሔርን ጠብቅ፣ ህይወትህም ማንነትህም ይቀየራል።